ፈገግ ብለን ተቃቅፈን የተነሳነው ፎቶግራፍ ታጥቦ ሲመጣ አንገት ለአንገት ተናንቀናል። ደግሞ ለዚህኛው ሙቁብ ልጥል ነው። ስም አንበሳና ጓደኞቹ አክሲዮን ማህበር ብለው ይሰይሙታል። ታቂያውን ይዞ ብድግ ያረግና መስታወት አተ ኤሬ ፊት ነው እንደ ይሏል። ጓደኛው መስታወቱን ይቀበልና ያይና ምነካ ኤማ የኔ ፊት ነው ይሏል። ለአቃቢ ጉሙስና ሰጥቼ እንደምወጣ ግን አልጠራጠርም። ዜማ ጠፍቶበት እኮ ነው። ዳስታን ሚዲያ አረንጃንጃ እንጃ መቼ ዘንድሮ አረንጃንጃ አለ አዝማሪው ባጭ ዜማ ጠፍቶበት እኮ ነው። 3 ደቂቃ ሙሉ አረንጃንጃ ሲልብ ነው አለ። አንበሶችና ሌሎች 9 የዱር እንስሳቶች ኑሯቸውን ለማሸነፍ በጥቃቅንና አነስተኛ ይደራጃሉ። የድርጅታቸውንም ስም አንበሳና ጓደኞቹ አክሲዮን ማህበር ብለው ይሰይሙታል። ከዛ ስራቸውን ይጀምሩና በአጭር ጊዜ ውስጥ ተሯሩጠው ንብረትና ሀብት ያፈራሉ። አንበሳ ሆይ ይሄንን ሀብት ሲያይ ሁሉንም ይጠቀልልና ሌሎቹን ያባራል። ቢሉት ቢለምኑት ቢጠይቁት ሽማግሌ ቢልክ አሻፈረኝ ብሎ መግለጫውን ያወጣል። ተገፋን፣ ተጨቆንን፣ ንብረታችን ተወሰደብን ያሉ 9 የዱር እንስሳቶች አቤት ለማለት ፍርድ ቤት ይሄዳሉ። ችሎት ላይም ክሱ ከተሰማ በኋላ ዳኛው ይጠይቃሉ። እናንተ ስንት ናችሁ? 9 ነን ክቡር ዳኛ። እሱስ? የተከበሩ ዳኛ 1 ነው እሱ። 9 ለ1 ካቃታችሁማ ምን ብዬ ነው የምፈርደው አሉ። ጎበዝ፣ እኛ የቸገረን 1 መሆኑ አይደለም፣ እኛ 9ኛችን 1 መሆን አለመቻላችን ነው። እኛ የከበደን በአንድ ቡጢ 9ኛችንም ጥርሳችን ረግፎ ተለጉመን ፈገግታ መራቃችን ነው። እኛን የቸገረን 1 መሆኑ ሳይሆን ጥርስ ያለው አንበሳ መሆኑ። እኛን የቸገረን አንዱ ከአቅም በላይ ደልቦና ገዝፎ 9ኞቻችንን ከልሎ ትንፋሽ አሳጥቶን ነው። ተከልለናል። እንዴት እንደተከለልን እንኳን ለማወቅ ትንፋሽ እንኳን አልሰጡን። አፍንጫ ሆነናል። ለ2 ተከፍለን ማስገባትና ማስወጣት፣ የገባው የት እንደተቀመጠ የሚወጣው ወሬት እንደሚሄድ አናውቅም። ተከልለናል። ዞር ዞር ብለን ማየት አንችልም። ታጥረናል። መወጣጫ መንገድ አድርገውናል። ለነገሩ መንገድ መሆናችንን ራሱ በእርምጃዎቻቸው አወቅን እንጂ አካሄዶቻችን ጠፍቶብናል። 9 ለ1 እንዴት ነው ፍርድ የምሰጠው አሉ ሰውየው። እዚህ ሰፈር እንደዚህ ነው የሆነው። ፈገግ ብለን ተቃቅፈን የተነሳነው ፎቶግራፍ ታጥቦ ሲመጣ አንገት ለአንገት ተናንቀናል። ሰው እንዴት ፎቶ ተቀየረ ሳይሆን እገሌ እገሌን እንዴት አነቀው፣ እገሊት እገሌትን እንዴት ናቀቻት በሚል ግብ ግብ ፈጥረዋል። አረ ጎበዝ፣ ፎቶ የኛ አይደለም ብትል እንኳን የሚያዳምጥ የለም። በፎቶ የተጀመረው መተናነቅ ወደ ቪዲዮ መተላለቅ ያድግልሃል። ከማን ጋር አብረህ እንደቆምክና አብረህ እንደኖርክ መጀመሪያውኑ ማወቅ ካልቻልክ ከባድ ነው። ለዚህ ነው እኔ ጠጅ ቤት ሄጄ ነገርኳቸው። አንድነትና አንድ አይነትነት ይለያያል። ይሄን ለማወቅ የትም መሄድ አይጠበቅብህም። እዚሁ ማማ ልጣሽ ጠጅ ቤት ታየዋለህ። የቢራቢሮና የአባ ጨጓሬን ዝምድና በትክክል የሚያሳይህ ማማ ልጣሽና መንፈስ እናትና ልጅ መሆናቸው። ሁለቱ በአብሮነት
በአንድነት አንድ ቤት ውስጥ ይኖራሉ እንጂ አንድ አይነት አይደሉም። ጠጁንም ማየት ትችላለህ። ሁሉም ጠጁን ለየብቻው ይጠጣል፣ በጋራ ይጫወታል እንጂ አንድ አይነት ስካር አይሰክርም። ምክንያቱም ሁሉም የሚሰክረው በጉያው ባለው ብሶት ልክ ነው። ግን አሉልህ ብሶት ላይ ክብሪት እየጨመሩ አብሮነትን እያራራቁ ልዩ ነህ ብለው ለልዩነት የሚጋብዙ። ከዛ በኋላ የትም ብትሄድ ምንም አታገኝም። ፍርድ ሸንጎ ሄደህ ፍትህ የምታገኝ መስሎ እንደው አሪፍ የማማልጣሽ ጨዋታ አለች። አንድ ሴትዮ ንጉሱ ከወደቁ በኋላ ጠጅ ቤታቸው ሞቅ ደመቅ ሲል አንዱ ሰውዬ አይኑ ደም ይለብሳል። ክቡር ዘበኛዎች በተሰባሰቡበት ሊያሳጣቸው እኔ ብሎት እማማ እርሶ የፊት አውራሪ ገሌ ሚስት ነበሩ አይደለም አላቸው። ሴትዮዋ ብልጥ ናቸው። ባረገው ቢሆን ኖሮ ካንተ ጋር ቁጭ ብዬ ጠጅ ሸጥ ነበር አሉት። ይህንም በሌላ ጨዋታ ላድምቅልህ። እታችኛው ሰፈር ያሉ ሰዎች አንድ የእድራቸውን ባለስልጣን በሙስና ይጠረጥሩትና ያስይዙትና ፍርድ ሸንጎ ያቆሙታል። መከላከያ ቃልን አቅርብ ሲባል የእድሩ ሹምም በግጥም ነው አለ ማቀርበው። እሺ ፈቀዳል ተባለ። በሙስና ወንጀል አጉል ተጠርጥሬ እስር ቤት ብኖርም የህዝቡን ንብረት ሀብት ምን ብመዘብርም ለአቃቢ ሕጉ ሙስና ሰጥቼ እንደምወጣ ግን አልጠራጠርም። እሺን ጉዳይ ከተከሳሽ ወደ ፈራጅ ከፍ ስናረጋቸው አንድ ምስኪን ሰውዬ በሊዝ ፎቅ ስሩ ተብሎ አቅም የለኝም ብለው ጉልበተኛ እንዳይወስድብኝ ባለ ጊዜ መሬቴን እንዳያጥርብኝ ብለው ለዳኛው ጉቦ መስጠት ያስባሉ። እቁብ ጥለው በደረሳቸው እቁብ ለዳኛው ጉቦ ያበሉላል። በመጨረሻ ሰዓት ፍርድ ሊቀበሉ ቁጭ ሲሉ ፍርድ ቤት ዳኛው ተቀይሯል። እዛው ችሎት ላይ እጃቸውን በጭንቅላታቸው ይዘው ደግሞ ለዚህኛው እቁብ ልጥል ነው ለዚህኛው እቁብ ልጥል ነው አሉ። ይሄኔ ላይኛው አካል ከፍተኛው አካል ብትሄድ ከአንበሳና ጓደኞቹ የተለየ ታሪክ አይገጥም። መጀመሪያውኑ አንበሳና ጓደኞቹ ለምን ተባለ የሚለውን ጥያቄ ሳታነሳ ንብረቴ ተቀማ ምና ተወሰደብኝ ብለ ፍርድ ሸንጎ ብትሄድ የወርቅ ሚዛናቸውን አምጥተው እንባህን ከሳቅ ጋር ይመዝኑብህና ያልከሰክሱብሃል። ለዚህ ነው ጠንከር አድርጌ ነገርኳቸው። አንድ አይነትና አንድነት ይለያያሉ ብያቸው። እዚህ ሰፈር ያልገባው ብዙ ነው። ስህተቶቻችን ሁሉ አንድ አይነት ነው እንጂ የመውደቅ ምሳሌዎች አንድነት አይደለም። እዚህ ሰፈር ከባድ የሆነ ስህተት የመድገም በሽታ ነው ያለው። በልዩነት ምክንያት መውደቅ እስከ መቼ ነው የሚቀጥለው? ለዚህ ጥያቄ መልስ ካላገኘ ማማልጣሽ ጋር ስትመጣ አንዱ በጨዋታ መሃል ያስረዳል። ምን ነው የዛሬው ጠጅ አላሰክር አለኝ ሲል አንዱ ኑሮን እያሰብክ ጠጣ አሉት። የስካር ምንጭ ጠጁ ሳይሆን ብሶትህ ነው። የዚህ ሰፈር ሰውቶ እነ ሻምበል እንደሆነ እየተጫወቱበት የእነ ሻምበል አካሄድና እርምጃቸው መርገም ነው። እንዴት መሰለ የሚያደርጉ እነሱ ማማልጣይሽና መንፈስን ያጋጩና ራሳቸው በእጅ አዙር መተው ምን ነው እናትና ልጅ መሃልማ ጸባይ አያስፈልግም ይለዋል። ዘሪያቸው እንደዚህ ነው። እንዴት መሰለ የምታደርገው ራስህ ታፈርሰውና ጉዳዩን በሌላ እጅ አዙር ለመመስገን ራስህ ትገነባዋለህ። ይሄን አይደል እየሄዱበት ያለው ትክክለኛ መንገድ። ሌላ አባዜያቸው ረግሞ መድገም ነው። የዚህ ሰፈር ሰው እኮ
ስርጭት የተላለፈ ፕሮግራም በድጋሚ የሚል እያየ ጋዜጠኛዋ ቀድመው ለመለሱ 4 ሰዎች ሽልማት አለ ሲል ጥያቄውን ለመመለስ ስልኩን የሚያወጣ ሰው ዞር ብለህ ተመልከት። ድሎችም ጭፈራዎችም አንድ አይነት ናቸው እንጂ አንድነትን የሚያሳዩ አይደሉም። ትልቅ የመርገም በሽታ አለበት ሻምበል። ከላይ የመጣ ይላል። ይሄው ከላይ የመጣ ብለው ጉዳዩ ይግባቸው አያግባቸው ማጣራት የለም። መሪ ቃል ይሁን መፈክር ማጣራት የለም። እኛ ላይ አምጥተው ይጭኑብናል። በባለፈው ስብሰባ ገባለህ ሻምበሎይ። ገጽታ ግንባታ ለሰፈራችን ገጽታ ግንባታ ስብሰባውን በሙሉ በገጽታ ግንባታ ጨረሰው። ማማ ልጣይሻ ወጣ። እሺ ማማ ይናገሩ ሲባል ቀሚሳቸውን እያስተካከሉ መጡላ። እኔ የምለው ባለፈው ለግምጃ ቤት ነው ለመዝገብ ቤት ግንባታ ብላችሁ አዋጣን። እሱን ግንባታ ጨረሳችሁ ነው ሌላ ግንባታ የምትጀምሩት አሉ። ሻምበል አልገባሁትም ማማ አልገባሁትም አለ። ሲጋረድብህ እንዲህ ነው። አሽሙር እንኳን አይገባም። ኧረ ጎበዝ ሻምበል ጉዳዩ ያንተ ነው እኮ። ተመልከት፣ አንድነትን ለመሸርሸር የሚጠቀሙት መንገድ ተመሳሳይና አንድ አይነት ነው። በጎረቤትህ እንዴት ታተርፋለህ? በጎረቤትህ ምክንያት እንዴት የማንንም ከረጢትና ዕዳ መሰረዣ ታደርገዋለህ? አንድ እናርግህ ሲሉ መጀመሪያውኑ አልተለያየንም ብለህ መልስላቸው። እዚህ ሰፈር ትልቅ የማጋነን ችግር አለ። ትንንሽ ነገሮች ያለ ልክ እየተዘመረላቸው እየተዘፈነላቸውና እየተጮኸላቸው የማይገባቸውን ቦታ ይዘዋል። በተቃራኒው ትልልቆቹ ኮሰው እንዲቀመጡ ተደርገዋል። እገሌ የተባሉ ሰውዬ እገሌ ከተባሉት ሰው ጋር ከተቃራኒ ቤተ እምነት ወጥተው ተጨባበጡ ብሎ ሰበር ዜና ይሰራልሃል። በዚህ እንዴት ትገረማለህ? አንተ የምታውቀው በሬዲዮና በቴሌቪዥን ሳይሆን ይሄን አብሮነትን ቆንጥጠውና ገጽጸው መክረውና አሳድገው ለወግ ማድረግ ሲያበቁ ነው። በጉዳዩ ከተገረምክ ግን መጠየቅ ያለብህ ራስህን እንዴት እነዚህ አብሮነቶች ከልቤ ራቁ ብለህ ነው መገመት ያለብህ። በትንሹ ነገር እያስደነቁ እኮ ነው ወደ አልሆነ መንገድ የሚሄዱት። አብሮነታችን ምን ያህል እንደራቀ የምታውቀው የነዚህ ዜና ተከታዮች ብዙ መሆኑ ነግሬሃለሁ። አንድነትና አንድ አይነትነት ይለያያል። ይህንን እንዴት አስረዳለሁ መሰለ? የመንፈስሻ ወዳጆች ናቸው። ከድሩ ጀርባ የሚገኘው ጫት ቤት የለም? ቁጭ ብለው እየቋጩል ነው። አንደኛው ምርቅን ሲል መፋቂያውን ይዞ ብድግ ያደርግና መስታወት አተ ኤሬ ፊት ነው እንደ ይሏል። ጓደኛው መስታወቱን ይቀበልና ያይና ምን ነካ? ይሄማ የኔ ፊት ነው ይሏል። ግራ እያጋባንና እያጋጨን ያለው ምናየውና ምንመለከተው ሳይሆን ምናንጸባርቅበት መስታወት ነው። በመስታወት ማየት የምትፈልገው ራስህን ብቻ ከሆነ አንተና መስታወቱ ምንድነው ልዩነታችሁ? አንተ ሰው ነህ፣ የራስህ ምስል ተሰጥቷል። የማንንም አታንጸባርቅም። ብዙ ሰዎች ናቸው መስታወታቸውና እይታዎቻቸው መቀየር ያለበት። አመለካከቱ እኮ ነው ጉዳዩ። የእይታ ወይም የአይንህ ጉዳይ አይደለም። የሚያወሩት ያዩትን ሳይሆን ማውራት የሚፈልጉትን ብቻ ነው። የዚህ ጊዜ ነው ልዩነትን እያሰፉልህ ሽንቁርን እያሰፉልህ አንድነትን እየሸረሸሩ በአንድ አይነት ምክንያትና መንስኤ ሁሌ እንድትወድቅ የሚያደርጉ። ግን የነሱን መልክ መደገፍ የነሱን መስታወት መሆን ከፈለክ አዝማሪው ባንጃው ግጥሙን ይዞ ይመጣልሃል።
ሀብታም ገንዘብ አለው፣ ሹም ይገዛበታል። ሹሙም ስልጣን አለው፣ ሀብታም ያዝበታል። በሞቴ በሞቴ እየተባባሉ የድሃ መሶብ ላይ እጅ ይታጠባሉ ይላል። ሁሌ የስተቶቻችን ገፈት ቀማሽ የምናደርገው ምንም የማያውቀው ምስኪኑን አይደል? ምንም የማይመለከታቸው ንጹህ ልቦና ያላቸውን የነገ ተተኪ ትውልዶች ላይ አይደል ስተቶቻችንን የምናራግፈው? ነግሬያለሁ። ለልዩነት ቦታ ከመስጠት ይልቅ አንድነት መንገድ ላይ መሄድ ይሻላል። እንዴት እንደሚዘግቡ ታውቃለህ? ይሄንን አንዱ አንባቢ ነኝ ለማለት ብድግ ያደርግና እንግሊዘኛ ጋዜጣ ሰው በተሰበሰበበት መሃል ይዞ ከባድ የመገልበጥ አደጋ ይልላል። ከጎኑ ያለው አረ ጎበዝ ጋዜጣውን ገልብጠው፣ አረ አዲስ የወጣ መኪና ማስታወቂያ ዘቅዝቀህ ተገልብጧል አትበለን። ምን አለ አርፈህ ብትቀመጥ? እንደዚህ አይደል እየዘገቡልህ ያሉት? እሱን ተቀብለህ ከጎረቤት ጋር ጦር መሰባበቅ ትጀምራለህ። አንዱ ታክሲ ውስጥ ገብቶ 3 ቦታ ሲቀያየር ምን ቢለው ጥሩ ነው? ረዳቱ ጎበዝ ሹመት አረከው እኮ አንድ ቦታ ቁጭ በል። ማን ሆነና ነው ስለ ልዩነቶቻችን እየሰበከን ያለው በእጅ አዙር መተው አንድነት ይሻላል የሚሉ? እቺ ወንበር መቼስ ማታመጣው ጉድ የለም። ኧረ መንፈስሻ ከቀበሌ ጠረጴዛ ሰርቆ አይሆን ዱላ ሲበዛበት በፖሊሶቹ ምን ቢል ጥሩ ጎበዝ ወንበር ነው እንደ የሰረኩት? ይሄ ወንበር እንኳን ባለ ሹሞቹን አናጺውን ሁሉ ማጋጨት ጀምሯል አይደል? የታችኛው ሰፈር ነች ደግሞ ምርጥ ጨዋታ። ዝም ብለው የድራቸውን አስተዳዳሪ በየጊዜው ይቀያይራሉ። አንዱ ስብሰባ ላይ እጁን አውጥቶ ምን ቢል ጥሩ ነው? ጉዳዩ በሰው መቀየር የማይፈታ ከሆነ እስቲ ወንበሩን ቀይሩት። የዚህ ሰፈርን አንድ አይነት ስህተት ለመማር ህዝቡ ሁሉ መቀየር ያለበት ይመስለኛል። ስህተቶቻችንን እንዴት አላምን እንዳልን ላሳየ። አንዱ ድራፍት ቤት ውስጥ ቁጭ ብሎ ለጓደኞቹ ደረቱን ነፍቶ ያወራል። ውዴ የኔ ሚስት ማሬ ማለት ነው ሁሌ ካንተ እማራለሁ ትለኛለች አለ። ጓደኛውን ቢለው ጥሩ ነው? ያ ሁሉ ጊዜ እኮ ሰው ከስተቱ ነው የሚማረው። አይንም መግለጥ ጆሮን መክፈት ነው የሚጠበቅብህ። የስተቱ ምክንያት ራስህ መሆንህን ትረዳለህ። ይህንን የማትረዳ ከሆነ ይመጡልሃል ሽንቁርህን ሊያሰፉት፣ ይመጡልሃል ከጎረቤት ጋር ጦር ሊያሰባብቁ። ምን አይነት ስልት ነው በሽንቁር መካከል መታየት? እምባም ሳቅም እንዴት በእኩል ሚዛን ይመዘናል? እንዴት በሰው ውርደት ካባ መልበስ ያስጨበጭባል? እንዴት በሰው ረሃብ ታፌዛለህ? እንዴት በሰው ሞት ትስቃለህ? እንዴት በመውደቅ ትሳለቃለህ? እመነኝ ማላገጥ አይበጅም። ትላንት የሳክባቸው ሰዎች ዛሬ እየሳቁብህ ነው ያሉት። ትላንት የረገጥካቸው ሰዎች ዛሬ ሊረግጡ እየተዘጋጁ። ሳቅም እምባም ቦታ አለው። በማን ምጥ ነው የምትስቀው? በማን ሐዘን ላይ ነው የምትረማመደው? በማን ሬሳ ላይ ነው ደረትህን መድቃት ሲገባ እስክስታህና ጭፈራህን የምትወርደው? ይህ ግፍ ይጥልሃል። እመነኝ
እዚህ ሰፈር ውስጥ ወድቆ መነሳት ተአምር ነው የሚሆንብህ አንድነትህን ካልያዝክ። እደግምልሃለሁ፣ ወድቆ መነሳት ተአምር ነው የሚሆንብህ። ከወደክ በኋላ ሞትህን እስክትናፍቅ ድረስ ነው የሚሳለቁብህና የሚጫወቱብህ። ይህን ካላመንከኝ አዝማሪው ባንጃው ይነግራል። ከመንገዱ ወጣው ለምባዬ ምስክር፣ መስታወቱን ተውት መሐረቡ የሚቅር፣ እንዴት ይነፍጉኛል የአይዞህነት ምክር ይላል።